የብዙ ክርስቲያንን እድገት አንቆ የያዘ የወርቅ ምስል ውጪ የተተከለ የወርቅ ምስል ሳይሆን ተሸክመነው የምንሄደው ይሄ ነው። በጣም ብዙ ክርስቲያን በእግዚአብሔር ፊት እንዳያድግ አእምሯችንን የወጠረ ከጠዋት እስከ ማታ ሲያሰግደን የሚውል ከጠዋት እስከ ማታ አንዳንዶቻችን እንቅልፋችንን እየሰዋን ሲያሰግደን የሚውል ጌታ አለ ናቡከደነጾር የወርቅ ምስል አሁን በግድ ስገዱልኝ የሚለው ያላችሁ እንደሆነ ይሄው የሚያወራህ ዓለማዊነት፣ የሚያወራህ ገንዘብ፣ የሚያወራህ ፖለቲክስ፣ የሚያወራህ ተራ ወሬ፣ የሚያወራህ ጆክ፣ በጣም ጆከኛ ሆነ ህዝቡ። ቀልድ፣ ሳቅ፣ ደስታ የሌለበት ሳቅ። እግዚአብሔር ፕሮሚስ ያደረገን ደስታ ነው፣ ግን ደስታ የሌለበት ሳቅ፣ እውነተኛ ጆ የሌለበት ሳቅ። ከጠዋት እስከ ማታ ለመሳቅ፣ ከጠዋት እስከ ማታ ወሬ፣ ከጠዋት እስከ ማታ ኢንተርኔት፣ ከጠዋት እስከ ማታ ቲክቶክ። በቃ ቃል ተመኙ አይተነውም አናቅም። ነቅሎናል። ከዚህ ነቅሎ እዚህ ሰክቶናል። በየቤታችን ቀስ እያለ በቴሌቪዥን ገባ። አትሊስት ቴሌቪዥን አሁን እኮ ቴሌቪዥንን የምታደንቅበት ጊዜ ላይ ደረስን። ዘግተህ መሄድ ትችላል። ጥለኸው ነው የምትሄደው፣ ይዘው አትሄድም። ቲቪውን ጣለው። ምን አይነት ቲቪ? ምን ጥለኸው መሄድ አይቀር። ይሄ እኮ አትጥለው። መኝታህም ጋር አለ፣ ቢሮ ስትሄድ አለ፣ ኪስ ውስጥ አለ። እንዴ ሰው እኮ እንኳን ከእግዚአብሔር ጋር እኮ እርስ በርስ ማውራትን እኮ ወስዶብናል። this is the trap of the enemy። ወንድሞች እናቶች፣ ወጥመድ እንደሆነ ለምንድን ነው የምንረሳው? አንቆ ይዞታል እድገታችንን። አምልኳችንን፣ የጌታን ቃል ንባባችንን፣ ከሰዎች ጋር ያለንን ህብረት፣ ክርስቲያኖች ጋር ያለንን ፌሎሺፕ፣ አብሮ መጸለይን፣ ባይብል ስተዲ መሄድን ተክቶታል። እግዚአብሔር ይህንን እንዲሁ በእውነት የምናሸንፍበት ጉልበት ይለቀቅልን። ይሄ ቶታሊ ምንም አይጠቅምም የሆነ በቃ እናንተ ፋራ ነገር ሁኑ፣ የዘመን ነገር አትጠቀሙ እያልኩ ነው። አረ እንዴት አድርገን እንችላለን? መዋጀት ያርግላችሁ እግዚአብሔር። ይህን ጨክኝ የምናገርበት ምክንያት የአብዛኞቻችንን እድገት ይዞታል። አእምሯችን ተይዟል። በጣም በተንቀዠቀዡ ወሬዎች ተይዟል። ስልካችን ላይ ተሰክተን እየዋልን፣ ሐሜት ስንሰማ እየዋልን፣ ክፋትን የሚነግሩን ነገሮች ስንሰማ ስናይ እየዋልን፣ የትዕቢት ነገርን ስናስብ እየዋልን፣ ይህን ስንጠጣ እየዋልን። እንዴት ነው በእግዚአብሔር ፊት የምናድገው? እሱን ዘግቶ በእግዚአብሔር ፊት መሆንን ይጠይቃል። ማስወገድ፣ መጨከን፣ የአሮጌው ሰው ባህሪ ላይ መጨከንን ይጠይቃል። ዕብራውያን ምዕራፍ 13 ላይ የእግዚአብሔር ቃል አካሄዳችሁ ገንዘብን ያለመውደድ ይሁን ይልና በጣም ያስገርመኝ ነው። አካሄዳችሁ ገንዘብን ያለመውደድ ይሁን ይልና ከዛ ያላችሁም ይበቃችኋል ይላል። እና በጣም ብዙ ጊዜ አስቤበታለሁ። እኔ ምን ማለት ነው ያላችሁ ይበቃችኋል? ስንት ብር ነው የሚበቃው? አካሄዳችሁ ገንዘብን ያለ ገንዘብ ይሁን አይደለም። በነገራችን ላይ ያለ ገንዘብ ይሁን እንደዚህ ሊል አይችልም ኢየሱስ። እሱም በምድር ተመላልሶ አይቶታል። ምግብ መግዣ ገንዘብ አስፈል ሊያስገዛ ልኳል። ገንዘብ ያለ ገንዘብ ሂዱ አይልም። ገንዘብን ያለ መውደድ ዋና ባለማድረግ ተመላለሱ። ያላችሁም ይበቃችኋል ይላል። ያላችሁም ይበቃችኋል ይላል። ወዲያው አጠገቡ አይታችሁት እንደሆነ ጥቅሱ እሱ ራሱ ይላል። እርሱ ራሱ አልተውህም ከቶም አልለቅህም ብሏልና። እንዴ አካሄዳችሁ ገንዘብን ያለ መውደድ ይሁን። እሺ ያላችሁ ይበቃችኋል። ምንድነው ያለኝ? አይ ቃሉ ራሱ ደስ አይልም። ምንድነው ያለኝ አይልም ክርስቲያን። ማን ነው ያለኝ ነው። ማን ነው ያለኝ? እሱ ራሱ ይላል። እሱ ራሱ ምን ያለው? አልተውህም ከቶም አልለቅህም ያለው እሱ ራሱ። ይሄንን ጋራንቲ ማንም አይሰጣችሁም። በነገራችን ላይ ይሄንን ዋስትና ማንም አይሰጣችሁም። በዋስትና ላይ ዋስትና ብትገዙ፣ በዋስትና ላይ ዋስትና ብትገዙ አልተውህም አልለቅህም የሚል ሀብት በምድር ላይ የለም። እተውሃለሁ እለቅሃለሁ እያለ ነው የኛ የምናደርገው። ኤኒ ታይም ይለቅሃል፣ ሊለቅህ ይችላል። ለዚህ ነው ሀብትን የማንደገፈው። ሀብት ሊኖር ይችላል፣ አትደገፈውም።
ሳክሰስ ሊኖር ይችላል። አትደገፈውም፣ አትደገፉ። መኖሪያ ገንዘብ ነው አይልም ቅዱስ መጽሐፍ። መኖሪያ ሀብት ነው፣ መኖሪያ ስልጣን ነው አይልም። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ደግሞ ካንተ በታች ናቸው። እግዚአብሔር ነው መደገፊያ፣ እግዚአብሔር ነው ሀብት፣ እግዚአብሔር ነው ትሬዠር፣ እግዚአብሔር ነው ዳይመንድ፣ እግዚአብሔር ነው ውበት፣ እግዚአብሔር ራሱ ነው። ያላችሁ ይበቃችኋል፣ አልተውህም አልለቅህም ብሏል። ሌላውስ ይተዋል። ለዚህ ነው ባለጠግነት በማቴሪያል የማይወሰነው፣ በውበት የማይወሰነው። እያያችሁት እኮ ነው። አንዳንዶቻችሁ ትንሽ እናቆየው ይሆናል እንጂ ይተዋል። ውበት አንዳንድ ትልልቅ ሰዎች ድሮ ፋሽኒስትና ሞዴሊስት እንደነበሩ በመጽሔት ላይ ሲወጡ አልተገረማችሁም? ዘ ዲፍረንስ የመጀመሪያዋ የኢትዮጵያ ሞዴል ከዛ አሁን ኢንተርቪው ሲደረጉ what is the problem? ነበራቸው። ሴትዮዋ ነበራት ነበሩ እንደው የዛን ጊዜ ነበራት ሴትዮዋ። ታዲያስ ልተውሽ ለቃ እችላለሁ፣ ልለቅሽ እችላለሁ። at some point ትንሽ ማቆየት ይቻል ይሆናል በመድኃኒትም በሜካፕም በሆነ ነገር አልተን አንድ ቀን it's gone. ጥርስ ማኘክ ያቅተዋል። መክብብ 12 አንብቡ። አይን ማየት ያቅተዋል። በመነጽር እንኳን መከራ፣ ሁሉ ነገር ያቅተዋል። ጉልበት ይንቀጠቀጣል። ተሸካሚ ይንቀጠቀጣል። don't take it for granted። አትደገፉበት፣ ኑሩበት፣ ኢንጆይ አድርጉት። ግን አንተነ ዋናዬ አንተነ ማጣት አልፈልግም። አይ እሱን የምትለው ሌላ ዋስትና የሚሰጥህ የዘላለም የሆነ ክርስቶስ ኢየሱስ እሱ ነው እንቁ። ዋና አይደለም። ይተዋል፣ ይለቃል። ውበት፣ ገንዘብ፣ ሀብት፣ ንብረት ይለቃል ራሱ።